መንፈስ ቅዱስ አሐዱ አምላክ ብፁዕ አቡነ አብርሃም የኤድመንትና አካባቢው ሀገረ ስብከት ሊቀ ጳጳስ እና የመንፈስ ቅዱስ ልጆቻቸው እንደምን ሰነበታችሁ? አምላካችን እግዚአብሔር እንኳን በማዕረገ ጵጵስና 10ኛ ዓመት ቤተ ክርስቲያናችንን በዲቁና በማዕረገ ቅስና ሲያገለግሉ ቆዩበት ለ51ኛ ዓመት እንኳን አደረሰዎት። ይመስገን እግዚአብሔር። ብፁዕ አባታችን ብፁዕ አቡነ አብርሃም እንኳን ደስ አለው፣ እንኳን ለዚህ ሰዓት ለዚህ ዕለት አደረሰው። ቡራኬዎ ይድረሰን። አቡነ አብርሃም አብረን አደግነ፣ አብረን ተማርነ፣ አብረን ሰለጠነ፣ አብረን ደግሞ ኖርነ፣ ደግሞ አርጅተን ከሆነ አብረን አረጀን ማለት ይችላለሁ። ወራጥ መሪ ናቸው፣ የተማሩ ናቸው። 50 ዓመት የአገልግሎት ጊዜ ቀላል ነገር አይደለም። አባትን ማክበር በእውነት እንደ ብርቅ በሚታይበት ጊዜ ከእውነት ሁናችሁ ለአባታችሁ ያላችሁን ፍቅር መግለጣችሁ እንደ ቀላል የሚታይ አይደለም። እግዚአብሔር አምላክ ይባርካችሁ። ይመስገን። በመጪው እሁድ ሰፕቴምበር 28 2025 መስከረም 18 2018 ዓመቱን የምንወዳቸው የብፁዕ አባታችን አቡነ አብርሃም 10ኛ ዓመት የሹመት በዓል ስለሚከበር መንፈስ ቅዱስ ልጆቻቸው የተዘጋጀ መርሃ ግብር ስላለ በዚሁ በከተማችን የምትገኙ ክርስቲያን ሁላችሁ በበዓሉ ላይ ተገኝታችሁ በአባታችን እንድትባረኩ መንፈሳዊ ጥሪያችንን በትህትና እናስተላልፋለን። ይትባረክ እግዚአብሔር። በጣም ነው እንደው እንዲህ የአንድን አንጋፋ አባት ድካሙን፣ ጉዞውን፣ ውጣ ውረዱን ያለውን ነገር ሁሉ መዝግቦ እንደው እስቲ ዕውቅና እንስጥ ማለት ይሄ በጣም ትልቅ ነገር ነው። ባረክ እግዚአብሔር። 51 ዓመት በአገልግሎት ዘመን መኖር ማለት ይሄንን እድሜ የሰጠ እግዚአብሔር ነው የሚመሰገን። የማናየውን እግዚአብሔር እንወዳለን እያል የምናየዋቸውን አባቶቻችን ካቃለልን በተለይ ከክርስቶስ በታች እንደራሴ ተብለው እግዚአብሔር የሾማቸው ናቸው ብፁዓን አባቶቻችን። የክህነት አገልግሎት የምንሰጠው ሁሉ እግዚአብሔር በእነሱ ላይ አድሮ የምናገኘው ስለሆነ እና አባቶቻችን ልናከብር ግድ ይለናል። ይህን ያህል አገልግሎት እየሰጡ በዚህ ዘመን መኖር ማለት መታደል ነውና በድጋሚ ብፁዕ አባ